እስኪ ኡስታዙን ሰምተናቸው እንመለስ። እዚህ የሚያሰግድ ልጅ ነበር። አሁን ባለፈው አዲስ አበባ ሄዳሉ። መሐመድ ነው አህመድ ያ ድምፁ ደስ የሚል ይሄም የኔ እናንተን ከንቱነት ነው የሚያሳይ። አመለጠን ወሰዱት። እዛ በስንት ነው የሚሆነው? 30 ሺህ ብር። የደሴ ሀብታሞች መቼም አላህ ይሁናችሁ። ኮሚቴው ጋር ስታገል ነበረ። ጨምረልናታል 5 ሺህ ብር ጨምሮበታል። ደሞዙ 5 ሺህ ብር ነው። ቤት ኪራይ 4 ሺህ ብር ነው። ሚስት አለ። ሚስቱም ትታሄደች። እናንተ አደጋ እኮ ነው። የቁርአን ሰዎች ናቸው። የቁርአን ሰው እናያዝ አመለጣቸው። የፊርደውስ በር አመለጣቸው። ይሄን ንግግር ስንሰማው እንደ ቀልድ ልናየው እንችላለን። ነገር ግን በጣም አሳሳቢ እንደሆነ ልነግራችሁ ፈልጋለሁ። በእስልምና ውስጥ ትላልቅ የተባሉ ቦታዎች ከተሰጣቸው መካከል አንደኛው ዕውቀት ነው። ዕውቀት ያላቸው ሰዎች ቦታቸው ላይ ካልተቀመጡ እነዛ መሃይማኖች ናቸው ሊመሩ የሚችሉት። ሐፊዘል ቁርአኖች ከፊት ለፊት ሆነው ሌሎችን ካላሰገዱ ሌሎች ቁርአንን በአግባቡ የማይቀሩ የሆኑና ቁርአንን በአግባቡ የማያነቡ ያልተረዱት የሆኑ ሰዎች ናቸው ኢማም ሊሆኑ የሚችሉት። ይህ ደግሞ ከአኺረት ዘማን ምልክቶች አንደኛው ሊሆን ይችላል ማለት ነው። የመጀመሪያው የሐፊዘል ቁርአኖችን ክብር አለማወቅና እንዲሁም እነሱ ከፊት ለፊት እንዲሆኑ አለማድረግ ትልቅ የሆነ ችግር ነው። ሁለተኛው ሌሎች ቁርአንን ለመሐፈዝና ቁርአንን ቦታ ለመስጠት ያን ያክል ቦታ እንዳይሰጡት የሚያደርግ የሆነ ጉዳይ ነው። ሶስተኛው ደግሞ የመስጂዱ ኮሚቴዎች ምን ያክል ብቁ ናቸው ለዛ መስጂዱን ለመምራትና መስጂዱ ምን ያስፈልገዋል ምን አያስፈልገውም የሚለውን ለማወቅ ምን ያክል ብቁ ናቸው የሚለውን መገምገሚያ ነው ይህ ቪዲዮ ማለት ነው። በሚገርማችሁ ሁኔታ መርከዝ ባለንበት የተለያዩ ሐፊዘል ቁርአኖች ወጥተዋል ከዛ መርከዝ። ነገር ግን ብዙዎች ጋር ስንገናኝና ስንጠያየቅ ለምንድነው ያሰገድክ በዛው ያልቀጠልከው እዛ መስጂድ ላይ ምናምን ተባብለን ስንጠያየቅ የብዙዎች ምክንያት የሚሆነው ደሞዛችን በጣም ትንሽ ነው፣ እንዲሁም የሶላት ጊዜ ሲደርስ እዛው መስጂድ አካባቢ መገኘት አለብን። ይሄ ኃላፊነት ደግሞ ከባድ ነው። ሌላ ስራዎችን መስራት ይኖርብናል፣ ትዳር ለመያዝ ቤተሰብን ለመምራትና እንዲሁም ልጆችን ለማፍራት በማለት ነበር ብዙዎች መልስን የሚሰጡት። ይህ ነገር የሚከሰት የሆነ ነገር ነው። ብዙዎች ቁርአንን ሐፍዘዋል። በጣም ድምጻቸው የሚስረቀረቅና የሚያምር ድምጽ አላቸው። ተጅዊዳቸው በጣም ደስ ይላል። እንደዚህ አይነት ወጣቶች እያሉ ግን በብዙ መስጂዶች ላይ የምንመለከተው ቁርአንን እንኳን በአግባቡ መቅራት የሚከብዳቸው የሆኑ ሰዎች ሲያሰግዱ ነው። ሰላትን ለማሰገድ ግዴታ ቁርአንን በአግባቡ መቅራት ያስፈልጋል። የተሻለ የሆነ ሰው ማለት በእድሜ የተሻለ ወይም አካባቢ ላይ የተከበረ ሰው ማለት ሳይሆን በቁርአን የተሻለ የሆነ ሰው ማሰገድ አለበት ማለት ነው። በረሱል ሰለላሁ ዐለይሂ ወሰለም ጊዜ እንኳን ሰሃባዎችን ህፃን የሆነ ልጅ አሰግዷቸዋል። ምክንያቱም ቁርአንን በአግባቡ መቅራት ስለሚችል ማለት ነው። በአግባቡ ቁርአንን መቅራት የሚችል የሆነ ሰውና ቁርአንን በአእምሮ የተሸከመ የሆነ ሰው ከፊት ለፊት ሆኖ ሌሎችን ማሰገድ ይኖርበታል። ይህንን ማድረግ እንዲቻል ደግሞ ግዴታ በየመስጂዱ ያሉ ኮሚቴዎች ሊገመገሙ ይገባቸዋል። አንዳንድ ኮሚቴዎች ብዙ የሆነን ኢንቨስት የሚያደርጉት ለሌላ ጉዳይ ነው። ነገር ግን ለኢማሞች ሲባልና ለኻጢቦች ለዳዒዎች ሲባል ያን ያክል ገንዘብ ማውጣት አይፈልጉም። በትንሽ ገንዘብ ማሰር ይፈልጋሉ። ይሄ ራሱ ሲበዛብህ ነው የማለት ንግግርም ይናገራሉ። እንዲሁም ከፊት ለፊት ሆነው ሲያሰግዱ ይንቋቸዋል፣ ቦታ አይሰጧቸውም። እንዲሁም ነፃነት የሚባል ነገርን አይሰጧቸውም፣ ነፃነትን ይነፍጓቸዋል። ይህን የሚያደርጉበት ምክንያት ደግሞ መስጂዱ የኛ ነው፣ ቁጥጥሩም በእኛ ስር ነው፣ እኛ መስጂዱንም የመስጂዱንም ኢማሞች እንቆጣጠራለን ብለው ከማሰባቸው የተነሳ ነው። ይህ የሚፈጠረው ከጅህልና የተነሳ ነው። ስለዚህ ጃሂል ከሆንክ ልታውቅ ይገባሃል። እነዛ ዓሊሞች ወረሰቱል አንቢያ የነቢያት ወራሾች ናቸው። ዒልም ካላቸው ልታከብራቸው ይገባሃል። ነቢያቶችን እንደምታከብረው እነሱን ማክበር ይኖርብሃል። በቃላቸው የያዙት በአእምሯቸው የተሸከሙት የነቢያትን አደራ ነው የተሸከሙት። ይህንን አደራ እነሱ ተሸክመው ሲያበቃ አንተ ልታራክሳቸውና እንደፈለክ ግቡ ውጡ እያልክ ልታዛቸው አይገባም። እንደውም አንተን ሊያዙህ የሚገባው እነሱ ናቸው። ኮሚቴ ልትሆን ትችላለህ፣ ነገር ግን ለመስጂዱ ለህንፃውና ለተነጠፈው ነገር እንጂ እዛ ውስጥ ለሚያገለግሉ ዳዒዎች ኢማሞችና ዓሊሞች አይደለም አንተ ኮሚቴ ልትሆን የሚገባ። ግቡ ውጡ፣ ይሄ ይበቃችኋል፣ ይሄ አይበቃችሁም እያልክ ልትወስንላቸውም አይገባህም። ከሌሎች በላይ ሊከፈላቸው ይገባል። ከሌሎች በላይ ደስተኛ ሊሆኑ ይገባል። ከሌሎች በላይ ፍሪደም ሊያገኙ ይገባል። ከሌሎች በላይም ፍሪ ታይም ሊያገኙ ይገባል። እንደፈለጉ በነፃነት መናገር እንኳን እንዳይችሉ ተደርገዋል ብዙ ዳዒዎች። ለምንድነው ሲባሉ ደሞዛቸውን ከሚያገኙበት ቦታ ብዙ ቁጥጥርና ትችት ስለሚደርስባቸው። በዚህ ጉዳይ ዳዕዋ እንዳታደርግ፣ በዚህ ጉዳይ ዳዕዋ አድርግ፣ በዚህ መልኩ አታሰግድ፣ በዚህ መልኩ አሰግድ እያሉ ውጣ ግባ እያሉ ሙሉ እስር ቤት የሚያደርጉት እነዛ ኮሚቴዎች ናቸው መስጂዱን ማለት ነው። ይህ ነገር ሊቀረፍ ይገባዋል። ነገር ግን ይህንን ነገር ስንመለከት አንዳንድ መስጂዶች ላይ ደግሞ የሚገርም ነገሮችን እንመለከታለን። ኢማሞች መሬት ሁሉ ሲገዛላቸው፣ ቤት ሲሰራላቸው፣ ምን ቸገራችሁ ተብለው እቤታቸው ሙሉ ሲሟላላቸውና ቤተሰቦቻቸውና ልጆቻቸው በነፃ ትምህርትን እንዲያገኙ ሲደረጉም የተመለከትንባቸው አንዳንድ መስጂዶች አሉ። እነዛ ኮሚቴዎች ለሌሎች ኮሚቴዎች አርአያ ሊሆኑ የሚችሉ መሆናቸውንም በዚሁ ልንገነዘብ እንችላለን። እንዲሁም ሲተናነሱና እነዛ ዓሊሞች ሲናገሩ ዝቅ ብለው ሲያዳምጡም እንመለከታቸዋለን። ቅድም ከሰማችሁት ሪከርድ መካከል 5000 ብር እየተከፈለው 5000 ብር ተጨምሮለት ጨምረንልሃል ተብሏል። ሱብሃንአላህ። አስቡ እንግዲህ 5000 ብር ተከፍሎት 4000 የቤት ኪራይ ከፍሎ በ1000 ብር እንዴት ነው ሊኖር የሚችለው? ተአምር
ተአምር እኮ ነው ይሄ ነገር። ይበላል ይጠጣል፣ የሚፈልጋቸው ብዙ ነገሮች አሉ። በዛውም ልጆች ሊኖሩት ይችላሉ። ቤተሰብንም መደጎምና መርዳት ይኖርበታል። ቁርአንን እኮ ጓደኛው ለማድረግ ብዙ ጊዜያትን ቆይቷል። ሌሊት እንቅልፉን አጥቷል። አንተ እንቅልፍህን ተኝተህና ሐሳብህ ለዱንያ ብቻ በሚሆን ሰዓት እሱ ግን ለቁርአን ሐሳቡን ሰጥቶ ሌሊቱን ክፍለ ጊዜ ተነስቶ ቁርአንን ሙራጃዓ እያደረገ የትኛው ላይ ተሳስቻለሁ የትኛው ላይ ትክክል ነኝ እያለ እያንዳንዱን ሁሩፎች በትክክል በአግባቡ ለማውጣት ብዙ ውጣ ውረድን እኮ አይቷል ይህ ወጣት። እንደዚህ አይነት ሰዎች ደግሞ የአላህ ወዳጆች ናቸው። ልብ በል አህሉላህ የአላህ ወዳጅ ተብለው የሚጠሩት ናቸው። ለዚህም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰዎች መካከል እኮ የአላህ አህል የተባሉ ሰዎች አሉ በማለት ይናገራሉ። ከዛም ሰሐባዎች መልሰው ጥያቄ ጠየቁ። እነማን ይሆናሉ በማለት ረሱልን ሲጠይቋቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አህሉል ቁርአን እነዛ የቁርአን ባለቤቶች ቁርአንን የሚያዘወትሩ የሆኑና እንቅልፋቸውን ለቁርአን ሲሉ ያጡ የሆኑ ሰዎች ሁም አህሉላህ እነሱ እኮ የአላህ ወዳጆችና ወኻሰቱህ ልዩ ናቸው ከአላህ ዘንድ በማለት ነው ምስክርነትን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰጡት። ቁርአን መሐፈዝ ቀላል ነው ትላለህ? እስኪ ሐፍዘህ አሳየን። ቁርአን መሐፈዝ በጣም ከባድ ነው። ቁርአንን ሐፍዞ ደግሞ በዛው ላይ እስቲቃማ እንዲኖረው መሆን በጣም ከባድ ነው። ሙራጃዓ ማድረግና ማሰገድ ከሰዎች ፊት ለፊት መሆን በጣም ከባድ ነው። ከባድ የሆነን ኃላፊነት ነው እየተሸከሙ ያሉት እነዚህ ወጣቶች። ስለዚህ እነዚህን ወጣቶች ሳታነግስ፣ እነዚህን ወጣቶች ቦታ ሳትሰጣቸውና ለነዚህ ወጣቶች ተገቢ የሆነ ክፍያ ሳትከፍላቸው ሌላ ዝም ብለው ፋሽን ተከታይ የሆኑ ወጣቶች ላይ ፎከስ የምታደርግ ከሆነ አላህን ልትፈራ ይገባሃል። የአላህን አህሎች የአላህን ወዳጆችና የአላህ ሱብሓነሁ ወተዓላን ሷሂቦች በጣም ልትንከባከብ ይገባሃል። አላህ ዘንድም ትልቅ ቦታ የሚኖርህ በዚህ መንገድ ነው። ከኮሚቴዎችም አለፍ ስል ማንኛውም ሰው እነዚህን ሰዎች መንከባከብ ግዴታ ይሆንበታል። ምክንያቱም በተዘዋዋሪ የአላህን እንግዶች የአላህን ወዳጆች እየተንከባከብክ እንደሆነ ልታውቅ ይገባሃል። ሐፊዘል ቁርአን ከሆነ ማሻአላህ ብለህ ግንባሩን ልትሰመው ይገባሃል። እንዲሁም ካገኘ ሽልማትም ልትሸልመው ይገባሃል። ቁርአንን ያሐፈዘው በአእምሮ የአላህን ሱብሓነሁ ወተዓላ ቃላት ነው በአእምሮ ያሰፈረው። ለልጆችህ ጓደኛ ልታደርገው ይገባሃል። ይህን በማድረግ ሁላችሁም የራሳችሁን የበኩላችሁን አስተዋጽኦ አድርጉ። እንዲሁም ኮሚቴዎች ጋር እንዲደርስ ይህን ቪዲዮ ሼር ማድረግን እንዳትረሱ የዛሬው መልእክቴ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።